እናቴ ጸጉሬ ሲያድግ በቤሳ መላጭ ትላጨኝ ነበር። ለነገሩ በየወሩ መጀመሪያ ላይ የማይላጭ ተማሪ አልነበረም። ምድረ መላጣ ብላቴና በየአግዳሚው ወንበር እንሰደርና የመማሪያ ክፍላችንን የቅል ሙዚየም እናስመስለዋለን። ዘርዘር አድርጌ ላቅርበው። እናቴ በእግሮቿ መሃል አጣብቃ ትይዘኝና 3 አይን ባለው ቤሳ መላጭ ትላጨኛለች። ፍጥነቷ ደግሞ አንድ ባሪያ ስላሴ የተፈጠረ ሰው ጸጉር የምትሸልት ሳይሆን የድር ድንች የምትልጥ ነው የሚመስለው። ይህን ስታደርግ ከጎረቤታችን ሴትዮ ጋራ በአጥር አሻግራ እያወጋች ነው። በጨዋታው መሃል ያለች ስስቅ እጇ ቫይብሬት ሞድ ላይ ይሆናል። አንዳንዴ ከጸጉሬ ጋር ደርባ የደም ስሬን ትላጨዋለች። ደም እየተንጠባጠበ በቅንድቤ ሲወርድ ማየ ነስሮሽ ነው ፈንክተሽ ነው ሌላ ትፈልግና ተዋዋለሁ። ከዚያ ፎረፎር እንዳይደርስብኝ ግራዋ ትቀባኝና አንተ ሰው በረንዳው ላይ ቁጭ ብለህ መላጣህን አናፍሰው ትልና ታዘኛለች። ከዛ አዲስ የፈረንጅ እንቁላል መስዬ በረንዳው ላይ ይጎለታለሁ። በበረንዳችን ፊት ለፊት የእግረኛ መንገድ አለ እና በዚያ በኩል የሚያልፉ ጎረምሶች ድንገት ሲያዩኝ እንዴ ትኩስ መላጣ ይሉና ጧ። ድምፁን በትክክል የገለጽኩት አይመስለኝም።